ኑሃሚንና ናሆም መኪና ውስጥ ሲሳሳሙ በማየቱ ዳጊ እጅግ በጣም ተናደደ። ይህ ነገር ሊሆን አይችልም፣ መቼም ሊደረግ አይችልም። አንቺ የናሆም ስትሆኚ ማየት አልችልም፣ ከኔ ውጭ ማንም ሰው ጋር እንዲትሆኚ አልፈቅድም እያለ ራሱን እየመታ እያወራ ነበረ። በስተመጨረሻም ግን ባልታሰበ ሁኔታ ራሱን ስቶ ወደቀ። ኤሚ ከኤርሚያስ አረገዘች። ኤሚ እጅግ በጣም ተጨናንቃ ወደ ቤት እየመጣች ያለ ያገኘችው እንግዲህ አምራንን ነበረ። አምራን ወደ ቤት ፍላሽ ይዛ በተሰበሰቡበት ራት እየበሉ በተሰበሰቡበት በር ቆርቁራ ከገባች በኋላ ለአቶ ለይኩን ትልቅ ሰፕራይዝ ይዛላቸው እንደመጣች ተናገረች። ወይዘሮ ዝናሽም እኔ እናንቺ አንድ ላይ አንድ ጊዜ ወደ ውጭ እናውራ አለቻት። ውጭ ወስዳት ፍላጎቷ ምን እንደሆነና ነገሮች በጊዜው እንደሚስተካከሉ አሁን ግን ጥሩ የቤተሰብ ሰዓት እያሳለፉ እንደሆነ ነገረቻት። ከምኔው ነው ይሄ ቤተሰብ ሰላም የሆነው አለቻት። ሰላሙ እበር ላይ ስለነበረ አንቺ ስትወጪ ሰላሙ ደግሞ ወደ ቤት ገባ አለቻት። ድሮም ይሄ ቤት ሰላምና ፍቅር ያለው ነበረ። አንቺ መጥተሽ ነው በአንድ እግሩ ያቆምሽው። ስለዚህ እኔና አንቺን ጨርሰዋለን። አሁን ሰላማችንን አትንሽን፣ ሂጂልን አለቻት። የምፈልገው አንድና አንድ ነገር ነው፣ እሱም የአክሲዮኑን ድርሻ አለቻት። እሱም ቢሆን በሰዓቱ ይሆናል። አሁን ወደ ቤት ሂጂና ነገ እናወራለን ስትላት፣ አትሰሚም እንዴ? ልጅሽ እኮ ሁሉንም ነገር ቀምቶኛል። በዛ ላይ ደግሞ ባንክ ያለውን ሁሉ አሳግዶብኛል። ስለዚህ ቤትም የለኝ አለቻት። በባንክሽ ትራንስፈር አረግልሻለሁኝና ወደ ሆቴልም ቢሆን ረፊ አለቻት። ስልክ የለኝም አለች። ትራንስፈር ማረግልሽ ባንክሽ ውስጥ እንጂ ስልክሽ ውስጥ አይደለም። ስለዚህ አሁን ሂጂልኝ አለቻት። ይሄን ነገር እንደማረሳው እወቂ፣ ነገራቶችን አስተካክለሽ ደውይልኝ አለቻት። ከዛ ተለያይተው አምራን ወደ ሆቴል ልትሄድ፣ ወይዘሮ ዝናሽ ደግሞ ወደ ቤት ገባች። ቤት ከገባች በኋላ ቁጭ ካለች በኋላ ሁሉም ግራ ተጋቡ። ናሆም አለ፣ እማዬ አንቺና እሷ ምንድነው ግንኙነታችሁ? ይዛስ የመጣችሁ የምን ፍላሽ ነው አለ። ከዛ ደንገጠችና ዝም አለች። አቶ ለይኩንም አለ፣ ናሆም እኮ እየጠየቀች ነው መልሽለት እንጂ አላት። አምራንና እንግዲህ ኤሚ መንገድ ላይ ሲገናኙ ወዴት ይሄድሽ ነው አለቻት። ከዛ በኋላ አንቺ ቤተሰቡ እዛ ተሰብስቦ ላለ ይመታል፣ አንቺ ግን የት ነሽ ስትላት አንድ ሁለት ተነጋገሩና ሰይጣን ደግሞ የቤተሰብ ደስታ ያስደስተዋል እንዴ? ስለዚህ አንቺ ሰይጣን ስለሆንሽ ሰይጣን ደግሞ ሰው ሲሰባሰብ ስለማይወድ በዚህ የተባባሉ ተተራርበው ተለያዩ። ኤሚ ወደ ቤት ስገባ እንግዲህ ያየችውን ነገር ማመን አልቻለችም። ደነገጠች። አለች ምንድነው የተፈጠረው? ነገረው ተረሳሳ። ናሆም ወይዘሮ ዝናሽን የጠየቃትን ጥያቄ ኤሚ ስትመጣ ተረሳሳ። ኤሚ ሰላም ካለች በኋላ በህልሜ ነው በውኔ ይሄ ነገር እንዴት ሆነ እያለች አይ በህልምሽ አይደለም ነይ የኔ ልጅ ቀፊኛ አሏት። አንድ ጊዜ መጸዳጃ ቤት ደርሼ ልምጣ አለችና ወደ መጸዳጃ ቤት ሄደች። መጸዳጃ ቤት ከሄደች በኋላ እንግዲህ ያየችው ነገር እጅግ አስደንግጧት ነበረ። ነፍሰ ጡር ነበረች። እያለቀሰች ሊሆን አይችልም እያለች ነበር። ኑሃሚ ደግሞ እንግዲህ ወደ መጸዳጃ ቤት እሷም ልትሄድ ስትል የኤሚን ጩኸት ሰምታ አለችበትን መጸዳጃ ቤት ስትከፍተው እጅግ በጣም ደነገጠች። ምን ልትሰሪ መጣሽ አለቻት። ምን ሆነሽ ነው ኤሚ ስትላት ምን አገባሽ አለቻት። ከዛ በኋላ ግን ኑሃሚና ኤሚ ተግባቡ። ምን ሆነሽ ነው ብላ ስትላት ስታሳያት ከኤርሚያስ ነው አይደል አለቻት። እኔ ስጀመር ከኤርሚያስ ውጭ መቼ ወንዳቅና ሰራልኝ እያለች መጮህ ጀመረች። እባክሽ ተረጋጊ አለቻት። ተረጋግተሽ አሁን ፊትሽን ታጥበሽ ነይ ወደ ምግቡ ተቀላቀይ ስትላት ማድረግ እንደማትችልና በዚህ ሁኔታ የቤተሰቡን ፊት ማየት እንደማትችል ነገረቻት። እንግዳውስ ተነሽና ወደ ክፍልሽ ሂደሽ አረፍ በይ አለቻት። ከዛ አለች ራሷን አሟታል በያቸው አለቻት። ኑሃሚ ወደ
ምግቡ መልሳ ተቀላቀለች። ኤሚ ደግሞ ወደ ክፍሏ ሄዳ አረፋለች። በስተመጨረሻም ተመግበው ከጨረሱ በኋላ አቶ ለይኩን ብድግ ብለው እኔ ሚስቴን ይዤ ወደ ክላስ ልግባላችሁ፣ እናንተ ደግሞ የቤተሰብና የወጣትነት ጊዜ ይሁንላችሁ ብለው አቶ ለይኩን ተነስተው ሄዱ። ወይዘሮ ዝናሽ ከቆዩ በኋላ እንግዲህ ወይዘሮ ዝናሽ ከቤተሰባቸው ከልጆቻቸው ጋር ከቆዩ በኋላ ወደ ምኝታ ክፍል ገቡ። ምኝታ ክፍል ሲገቡ አቶ ለይኩን እየጠጡ ነበረ። እጅግ በጣም ተናደዋል። ለመሆኑ አምራን የያዘችው ፍላሽ ምንድን ነው አሉ። ክጄሃለሁ፣ ክህደት ነው እያሉ መቀበጣጠር ጀመሩ። ከዛ የተፈጠረውን ነገር አንድ ባንድ ተናገረች። ከተናገረች በኋላ ለምን እንዲህ አደረግሽ በማለት አፋጠጧት። እሷም ማለች ምናልባት ፈርቼ ይሆናል ዳግም ኑርስ እንዳትከለክለው ብዬ በሱ ለማስፈራራት። ይሄ ነገር መደረግ የለበትም ነበር፣ እንዴት ተደረገ? አምራንስ እጅ ውስጥ እንዴት ገባ ቪዲዮው? አምራን እጅ የገባው አምራን ሳሎን ላይ ካሜራ አስቀምጣ ስለነበረ ማደርገውን ሁሉ ትከታተል ነበር። ከዛ ከእኔም ከሷም የቀጠርኩት ልጅ ከእኔም ከሷም ገንዘብ ወስዷል። ስለዚህ በዚህ ሁኔታ ልታገኘው ችላለች። ሁሌም ነው የምታስፈራራኝ። በእርግጥ ይሄን ነገር እንዴት እንደምነግርህ ግራ ገብቶኝ ነበር አለች። የአምራን ፍላጎት ምንድን ነው ሲል የአቶ ለይኩን የአምራን ፍላጎት የእኔን የአክሲዮን ድርጅት መውሰድ ነው። እጅግ በጣም ሳቀ። በቃ ሁሉም ነገር ለማስተካከል ሞክራለሁኝ አለ። አቶ ለይኩንና ወይዘሮ ዝናሽ እንግዲህ አንተም ማጣት አልፈልግም፣ ቤተሰብ የመበተን አልፈልግም፣ ይሄ ጊዜ እንዴት እንደሚመጣ ናፍቆኝ ነበረ፣ ደስ ብሎኛል እያለች ደስታዋን ገለጸችለት። እሱም አለ አምራን መኒኝ አልለቅሽም አለ። አምራንን ለመበቀል አቶ ለይኩን ወሰነ። እንግዲህ ዳግምና ናሆሜ ቁጭ ብለው እየጠጡ እያለ ዳግም አለ ናሆሜን እጅግ በጣም ነው ማፈቅራት አለ። ናሆም ደግሞ ምን ነው ሞቅ አለህ እንዴ? ሆድ ያባውን ብቅል ያወጣዋል ይባላል። አይ አልሰከርኩም፣ እውነተኛ ስሜቴን የተናገርኩ። እሷ ደግሞ የምትወደው ሌላ ሰው አለ፣ እኔም እሷን እወዳለሁኝ። መቼም ማን ነው ብለህ ነው አትጠይቀኝም አይደል አለው። ናሆም አለ እኔ አልዋሽህም፣ ገጠር በነበርንበት ጊዜ ሁሉም ነገር ተቀያይሯል አለው። እዚህ መጥቼ ደግሞ ያጋጠመኝን ተመልከት። ስለዚህ አልወዳትም ብዬ አልዋሽህም አለው። ዳግም ደግሞ መቼም እንዳልሰለጠን ወንድማማቾች ዱላ እንማዘዝም አይደል አለ። ናሆም ሲል ለምን እንማዘዛለን? እሷ የፈለገችውንና የወደደችውን መምረጥ ትችላለች አለው። የወደደችውንና የፈለገችውን መርጣ አሳይታኛለች አለ ዳግም። በዚህ አንድ ሁለት ተባባሉ። እንግዲህ ኑሃሜ ዳግም ወደ ልትተኛ ወደ ኤሚ ክፍል ነበር የገባችው። ኤሚ እጅግ በጣም ታለቅሳለች። ያለቀሰች በነበረች ሰዓት ተረጋጊ፣ ሁሉም ነገር ይስተካከላሉ ትላትም እኔ ማስወጣት ነው የምፈልገው አለች። እጅግ በጣም ተናደደች እና ይሄን ነገር ካደረግሽው አይምሮሽ መቼም ቢሆን ሰላም አያገኝም፣ የሰውን ነፍስ እንዳጠፋሽ ቁጠሪው አለቻት። ይሄ ይገርምሻል፣ ሌላም ቪዲዮ ይዞብኛል አለቻት። እሱም ምንድን ነው ስትላት የራቁት ቪዲዮ። ተናደደች። በቃ ተረጋጊ አንቺ፣ ሁሉም ነገር ይስተካከላል፣ ለእኔ ተይልኝ አለቻት። ደህና የተገላገልሽውን ልጅ መልሰሽ በእኔ ምክንያት ስትላት አንቺን ሲነካ ተገናኘን እኮ አለች። በእውነት እኔ ያደረግኩትን ነገር ሳስበው ግራ እየገባኝ ነው አለቻት። እሱ ያለፈ ህይወት ነው፣ ስለዚህ አሁን ተረጋጊ በማለት ለማረጋጋት ሞከረች። በስተመጨረሻም እንግዲህ ናሆምና ዳጊ ወይዘሮ ዝናሽ ኑሃሚን ቁርስ እየበሉ ሁሉም ተናቆሩ በኑሃሜ ጉዳይ። ኑሃሜ የናሆም የምራትሽን እያለ ማውራት ጀመረ። ትክክለኛውን ነው የተናገረው አለ ዳግም በቃ ይሄን ቁርስ መብላት አልፈልግም ማለት ተናዶ። ወይዘሮ ዝናሽ የዚህን የቤት የማዕድ ክብር
ሁላችሁም ማክበር አለባችሁ በማለት ተናደደች። በስተ መጨረሻም እንግዲህ አቶ ለይኩን አምራንን አግተዋታል። አምራን አግተዋትም ምላሷ ግን ሊቆም አልቻለም። አሁንም ደግሞ የኔን ነፍስ ልታጠፋ ነው እንደያለች እየቀባጣጠረች ነበር። እሰቢበት፣ እኔ ምንም የማስብበት ነገር የለኝም፣ የምፈልገው አንድና አንድ ነው ስትል እኔ ደግሞ ሰው የላቡን እንጂ ዝም ብሎ ብር ያገኝ የምል ሰው አይደለሁም አለ። ከዛ በሀሳቡ ሳትስማማ ስትቀር እሰቢበት ብሎ ጥሏት ሄደ። ኑሃሚንና ናሆም መኪና ላይ ውስጥ ቁጭ ብለው ፍቅራቸውን ተገላለጹ። በስተ መጨረሻም ሲሳሳሙ ዳግም አያቸው።